ሰራን ብሩክ የለም ሰላም ማለት ምንድን ነው? ለምን መጣችሁ? ግቡ አይቀድም። ለምን መጣችሁ ማለት ለምን መጣችሁ? ምንድን ነው? ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም። እኔ ምን አልፈልግም። እናንተ ማውራት እኛ ደግሞ አንተን ማውራት እንፈልጋለን። ምንድን ነው? እንዳዘገው አሁን በዚህ ማታ ምን እንድባል ነው? ምን እንዲፈጠር ነው የመጣችሁ? ምን አደረኩኝ? አብራችሁ ነበራችሁ ነው? አዎ። ልጁን ስትመቱት አብረው ነበር። አንተ ስራቴ ምን ያርግ ማለት ልጅ አንተ ሙሉ ታስፈራረን እንደመጣው ተስፈራሩ እንዲወጣው ድጋሚ አንተ ምንድን ነው የምትለው? እሺ ነው ክረፍ ረፍ ሰላሙን አሰጡትም እንዴ? ሄኖክ ረፍ ሄኖክ በእግዚአብሔር ለምን አትሰሙኝ? አንተ ልጁን ሌላ ችግር ውስጥ ከተተውና አዎ እኔ ነኝ ለምን ፈለከው? ምዕራፍ የሚባል ነገር የለም። ምን ልትሰሩ ነው የመጣችሁት እናንተ? ምን ልትሰራ መጣህ አንተ? ቆይ ሄኖክ አንተ ምን ብሎ ነው እንዴ? ምን ልትሰሩ መጣችሁ? ምንድን ነው የምትፈልጉት ከእኔ? ምንድን ነው የምትፈልጉት? ሌላ ነገር ነበር። ለምንድን ነው የማትረጋጉት? በእግዚአብሔር አንተ ቁጭ በል ነው ስለ ስርዓታችሁ ነው ያዙ። በቃ ምን ምን እንዲፈጠር ነው? ምንድን ነው የፈለግሽው? እኔ ምን እፈልጋለሁ? ምን ልትሰሩ መጣችሁ? ለምን አትሆኝም? በቃ አንተ ልጅቷን ችግር ውስጥ ማስከተው እንደ ፈለግ ምን ተወኛል አይደለ? እንሄዳለን። ይሁን እንሄዳለን። አሁን በቃ ግን እናንተ ተረጋጉ። ምን ሆናችሁ ነው? እሺ አሁን ምን እንዳደረግ ነው? ምን ለምንድን ነው የመጣችሁት? ምንድነው ለምን መጣችሁ? ልጁን ለምንድን ነው የመታችሁት? በእግዚአብሔር አንተም ነበርክ። ማን የመታው? እኔ ነኝ የመታሁት። እሺ ምን እኔ ነኝ የመታሁት። ምን አገባችሁ? እኔ ነኝ የመታሁት። ሄኖክ ስነ ስርዓት ይሁን። ታንቆይ ሙት አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ ለሱ ታግዢ ነው የመጣሽው? እኔ ልጁ ነው ወይ ለእኩል ታግዢ? እኔ ለልጁ ላግዛ አይደለም። አንተ ችግር ውስጥ ትገባለህ። እኔ እና አንቺ ጨረሰን አይደል? ጨረሰን አይደል ወይ? ምንድነው የማትረጋጋው? አልጨረስኩም። በቃ እኔ ጨርሻለሁ። በቃ ውጡልኝ። ልኑርበት ህይወቴን